እኔ በጣም ብንጠነቀቃቸው ኢቭን ብንርቃቸው ምላቸው አይነት ሰዎች ላይ የተወሰነ ሀሳብ መስጠት ፈለኩኝ። እንግዲህ በህይወታችን ውስጥ በተለያየ ደረጃ እናልፋለን። ከታች ጀምሮ በተወሰነ ደረጃ ይሄን ሁሉም የደረሰበት ደረጃ ይደርሳል። ታች የሚያውቁን ሰው ለምሳሌ ትምህርት ከሆነ ወይ ሃይ ስኩል ላይ ዩኒቨርሲቲ የሚያውቁን፣ ስራ ላይ ከሆነ ደግሞ መጀመሪያ የተቀጠርንበት ኦር ንግድ ላይ ከሆነ ደግሞ ትንሽ የነጋዴ ሆነን የሚያውቁን ሰዎች አሉ። አብዛኞቹ በጣም ፖዚቲቭ ሆኖ የእናንተ የሆነ ቦታ መድረስ አጓግቷቸው እገሌን እኮ አውቀዋለሁ እዚህ ጋር ደርሷል ብለው የሚወስዱ አብዛኞቹ ኢን ማይ ኬዝ አላህ እድለኛ አድርጎኝ እንደዛ ነው። ግን ጥቂት ያየሁት ምለው በማየት ብቻ ሳይሆን ጉዳት የሚያደርሱ እንዲሁም በዲስከሽን መሀል ማያዋለ ምን አይነት ሰዎች መሰሏችሁ? በጣም ጥቂት ናቸው። ታች ነው የሚያውቋችሁ። ምናልባት የእናንተ ጊዜ መጥቶ አሁን የሆነ ደረጃ ደርሳችሁ ይሆናል። ነጋዴ ከሆናችሁ የሆነ ቦታ ደርሳችኋል። የሆነ አካዳሚክስ ውስጥ ካላችሁ የሆነ ደረጃ ብቻ የእናንተ ጊዜ ሆኖ ፈጣሪ ያሳካላችሁና የሆነ ቦታ ደርሳችኋል። አእምሯቸው ውስጥ እነሱ ደግሞ የነሱ ጊዜ ያልሆነ ይሆናል ኦልሬዲ ወይም አእምሯቸው ያለው በታች ነው ብለው አስበው ሊሆን ይችላል። ሶ የዛል ሰው እዛ ጋር መድረስ ፖዚቲቭሊ ከማሰብ ይልቅ ምን አይነት ስሜት ውስጥ የሚገባው የነሱ መዘግየትን ማሳያ ሆኖ የሚታያቸዋል። ለምሳሌ እሱ በብዙም ያልተሳካለት ምናምን ነው ብሎ ካሰበ አብረው ተምረው አንድ ደረጃ የነበሩ እሱ ሌላኛው ጓደኛው የሆነ ቦታ ደርሷል ብሎ ሲያስብ የሱን መዘግየት ወይም ውድቀቴን ማሳያ ነው አይነት ስሜትና ቅናት የምታዩበታል። ለዚህ በጣም እኔ በተደጋጋሚ የሚገጥመኝ በንግድ አጋጣሚ ትልቅ ደረጃ የደረሱ ሰዎችን አውቃለሁና እንዲሁ ዲስከሽን ሲነሳ ሌላ ማሻአላ እዚህ ጋር ደርሷል ጎበዝ ነው እሱ ገሌ ምናምን ስትሉ አብዛኛው ሰው አሁን ጥሩ ደረጃ በተለወጡበት ምናምን የሚያውቀው ሰው ጥሩ ነው ኦፒኒየን። አልፎ አልፎ አንዳንድ ግን ማያቸዋል ምን ደግሞ እሱን አላውቀው ያኔ መርካቶ እያለን ችርቻሮ እንዲህ ነው አቃቂርና የዛ ሰው የሆነ ቦታ መድረስን ኔጌቲቭሊና ዳውንግሬድ የሚያደርጓል እሱን አላውቀው ምናምን የሚሉና በጣም ጥቂት ናቸው። ግን እንዲህ አይነት ሰዎች ያ ቅናቱ ምኑ ብቻ አይደለም አጋጣሚው ከመጣ ያልሆነ ነገርም የማድረግ ፖሲቢሊቲ ሊኖራቸው ይችላል። እና እኔ በግሌ እጅግ በጣም አድቫይዝ ማደርገው እንደዛ አይነት ኔጌቲቭ ስሜት ቅናት ያለው በተለይ ታች አውቃለሁ ብሎ የሚያስብ አይነት ሰውን ብትችሉ መጠንቀቅ ነው። ካልሆነ መራቅን አድቫይዝ አደርጋለሁ። I have observed some ጉዳቶችን ኦብዘርቭ ስላደረኩ ነው። እቺን ልበል ብዬ ነው እንግዲህ በረመዳን እንዲህ አይነት መልእክት ማስተላለፍ ፌር ባይሆንም ይሁን። ቴንክ ዩ ባይ